ሰላም 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 ኤርትራኖች፣ ኢትዮጵያኖች፣ አገር ያላችሁ ኢትዮጵያ ያላችሁ ሙሉ ቤተሰቦቼ እንዴት አመሻችሁ? ምሽቱ አማን ሁሉ ሰላም ሰላማችሁ ብዝት በልልኝ ወገኖቼ፣ ሁለመናዎች ወገኖቼ፣ ኢትዮጵያኖች፣ ኤርትራኖች ከሀገር ውስጥም ያላችሁ አገርም ያላችሁ ሁላችሁም ሰላም ሰላም ብያለሁ። ሰላማችሁ ብዝት በልልኝ። በዚህ ሰዓት ላደረሰን ላገዘን ለአቅም ጉልበት ይሆናልን ለአምላካችን ምስጋና ይድረስ። ለሀገራችን ሰላም ለወገኖቼ ሰላም ለሀገር ፍቅር ያድርግልኝ። በዚህ ሰዓት ያደረሰን በኔ ጉልበት በኔ ኃይልነት በኔ ጀግንነት ሳይሆን በኃያልነቱ ፈጣሪ በኃያልነቱ ደግፎኝ አግዞኝ በኔ ጉልበት ሳይሆን በኔ ኃይልነት ሳይሆን በኔ ጉልበት በኔ ችሎታ ሳይሆን ማናችን በዚህ ሰዓት የደረሰን በአምላካችን በቸሩ አምላካችን በመድኃኒዓለም ችሎታ ነው። ክብር ለሱ። ወንድሞቼ እህቶቼ እንዴት ውላችኋል? ሙሉ ሁሉ አማን ሙሉ ቤተሰቦች የምትወዱትም የማትወዱት እንዴት ዋላችሁ? ሙሉ አማን ሰላማችሁ በዚህ ትበልልኝ። እኔም ስደት አለ እህት ሸጋ እህታችሁ ኮልታፋ ባልተማርኩበት ጭንቅላቴ ደግሞ አንድ ጥያቄ ይዤ መጥቻለሁ። ደግሞ ዛሬ ማለት ደስ የሚል ጥያቄ ይዤ ነው የመጣሁት። የመዳም ቅመሞች እህቶች ወልዳ የመጣችሁ ባሎቻችሁን ጥላችሁ የመጣችሁ ቤተሰብ ጥላችሁ የመጣችሁ ሀገር የምትወድ ሀገርን ጥላችሁ የመጣችሁ የመዳም ቅመሞች እንዴት ናችሁ? ሁሉ አማን ሁሉ ሰላም። የኔ ስደተኞች የኔ ካርታችሁ የሚወዳችሁ የማከብራችሁ የትም ሀገር አረባ ነገር ያላችሁ የትም አቅጣጫ ያላችሁ ኢትዮጵያኖች ኤርትራኖች ሰላማችሁ ብዝት ይበልልኝ የኔ ውዶች። ከሰላምታ በኋላ የሆነ ጥያቄ ይዤ መጥቻለሁ። ጥያቄ እንዲያድርላችሁ በኢትዮጵያዊነቴ በእናትነቴ ይዤ መጥቻለሁ። ይሄ ጥያቄ ምንድነው አትሉ? ጥያቄ ይዤ የመጣሁት ለ12ኛ ተማሪዎች መልስ የሚሆን መልስ ይዤ መጥቻለሁ ዛሬ ማለት ነው። ሁሌ በአይምሮ እያደረ ለመናገር የሰው ልጅ ትምህርት ብቻ አይደለም፣ እግዚአብሔር በሰጠ ጸጋ በሰጠ ተስጠዋል። የሰው ልጅ ባይማሩ እንኳን ተስተዋል። ከየት የመጣው ከላይ አምላኬ የሰጠ ተስጦ ስላለኝ ነው። አንዳንዴ የሚመጣው አልተማርኩም የሚዲያም ሰው አይደለም ወገኖቼ። እና እየቆረቆረኝ ያልተማረውና ያልተማረ ያው የት ይናገራል? ተምረንም ብለን መድረክ ላይ አንወጣ። አንዳንዴ እግዚአብሔር እኮ መልካም ነው ይሄንን ሚዲያ መጣልኝ። ስለዚህ አንዳንዴ ትንፍስ ለማድረግ ትንፍስ ለማለትም ለኛ ላልተማረ ይሄንን ሚዲያ የሰጠ አምላክ የተመሰገነ ይት ወንድሞቼ። በከልታፋ አንደበቴ በከልታፋ አማርኛ እና በደረወዳ ማማቸው ሁሉ ሰላማቸው ብዝት በል። እኔ ሁሌ ሲምስቆ ተፈጥሮ ነው ተስጦ ነው ወይ እናንተ ንቄ ወይ ጸጋ ነው። ገብቷቸው መሳቅ የደስታ ምንጭ ነው። ገባችሁ? ምናልባት አንዳንድ ሰው ዝም ብለ ትገላፈጣለች ብላችሁ እንድትናገሩ ወይ ልታስቡ ትችላላችሁ። እኔ ይሄ ተስጦ ነው። ያው ተስጦ የትም አይሄድም ማለት ነው። ጌታ ይሰጣል። መድኃኒዓለም አባቴ የሰጠ ተስጦ ማለት ደስታ። ስለዚህ አይቀይርብኝ። አሜን በሉልኝ። እና ይሄንን ይመስላል። ከሰላምታ በኋላ ይሄንን ጥያቄውን ላቅርባችሁ። መንግስት ህዝብ ነው አይደለም? ህዝብም መንግስት ነው። የት ወንድሞቼ የትም ያላችሁ እሱን እንድታውቁ ፈልጋለሁ። ህዝብ መንግስት ነው፣ መንግስትም ህዝብ ነው አይደል? ያው እንደ እናት እንደ እህት ሆኜ ጥያቄ የሚያቀርበው አባታችን ያው ዘንድሮም እንደዛው ያው ማይድረኩ ወንበሩ ተሰጥቷል። እግዚአብሔር ደግሞ ጨምሮ ይስጦ። ያው በስራው ላይ እግዚአብሔር አምላክ ህዝቡን እንዲያስተዳድር ፈጣሪ ችሎታውን ይስጥ ብዬ ጸሎትና ምኞቴ ነው። ዶክተር አህመድ አባታችን መንግስታችን ነው። ይሄ ጥያቄ መንግስት እንዲቀርብ ፈልጋለሁ። ይት ወንድሞቼ ምንም አይደለም። ባልተማርኩበት ጭንቅላቴ ደፍሬ ተናገርኩ። ከላይ ያላችሁ ከታች ያላችሁ የተማራችሁ ይቅርታ ብያለሁ። እና ለምን ትትሉን 12ኛ ክፍል ተማሪዎች በጣም እየተጎዱ እያሳዘኑኝ ነው። ተምሮ ደግሞ ኮንትሪ ይዞ መንገድ እየዞሩ ነው። ተምሮ 4 ዓመት ተምሮ 3 ዓመት ተምሮ የምንከራተት ስርዓቱ የሚከራተት አሉ አዲስ አበባ ውስጥ ነው። ለነሱ ስራ እንዲያገኙ መፍትሄ መፈለግ
ከታች አላችሁ፣ ከላይም አላችሁ፣ ከታችም አላችሁ አቋሚ የሆናችሁ የምትሰሩት መንግስት አካላቶች። ስለዚህ ሰው የተማረ ስራ ሲያገኝ ሀገራችን ይባረካል፣ ሀገራችን ውጤታማ ትሆናለች። አንደኛ ነገር እሱ። ሁለተኛ ነገር 12ኛ ተፈታኞች በጣም ብድረት እየደረሰበት ሀገራችን በጣም እያሳዘነኝ። ጎበዝ ተማሪ መርዳትና ማገዝ እያለ እንደማይችል እንኳን ተማሪ ሁለተኛ ነገር ተማሪ አንድ ጎበዝ መሆን አለበት። አንድ ሌብነት አንድ ራሱን ችሎ መስራት አለበት። በሀገራችን እግዚአብሔር የተሰጠ ጸጋ አለው ተማሪ ሁሉ ማለት ነው። እና ምን ማለት ፈልጌ ነው 12ኛ ተማሪ በነፃነት ዘንድሮ እንኳን እንዲፈተን ጥሪ ያቀርባለሁ። እኔም እንደ ኢትዮጵያነቴ እንደ እናት እንደ ህዝብ ማቅረብ እፈልጋለሁ። ሁሌ መሳቀቅ 12ኛ ክፍል ተማሪ አሚና ዘንድሮ እንኳን እግዚአብሔር ይመስገን ያው ግማሽ ተፈትኖ ቢወጣም ግማሽ አድርጎ ሳይጨርስ ቢወጣም በሰላም አልፏል። አሚና እውነቴን ነው የምላችሁ፣ በጣም ያስለቅሳል። እዛው አዲስ አበባ ጎረቤት እንባያችን እያፈሰን እንባያችን ሜዳ እየዘረጋን ለመፈተን የመጣ ልጇ ታስሮ ታፍኖ አገራችን ውስጥ ለምን? ዶክተር አህመድ እባክህ አባታችን፣ እኛ ስግደተ ለምጽ ያለን እናት አንድ የሀገር ናፍቆት አለን፣ ሁለት የልጆች ናፍቆት አለን፣ ሶስት የባሎቻችን ናፍቆት አለን። ያ ሁሉ ትተን ስግደት የሰደድን ስለሌለን ስላጠን ልጆች የምንሰጠው ስላጠን የምናስተምረው ነገር ስላጠን ነው አይደል እንዴ? ስለዚህ ዶክተር አህመድ እባክህ አባታችን ባልተማርኩበት ስምህን ስላጠሩ አባቴ እኔም እንደ ሀገር ህዝብ እንደ ኢትዮጵያዊነቴ እንደ እናቴ ስለተሰማኝ ማውራ ማለት ነው። ወይ የተማረው ሰው ሚቃየል የለም። ስለዚህ 12ኛ ክፍል ተማሪ በክፍል እንዲፈተን እኔም ዘንድሮ ጥያቄ ማቅረብ እወዳለሁ። ይህንን መልእክት ዶክተር አህመድ እንድሰማ እንድታዳምጥ እፈልጋለሁ። ህዝብ መንግስት ነው፣ መንግስት ህዝብ ነው። ስለዚህ እኔም በእናትነቴ በህዝብነቴ በኢትዮጵያዊነቴ መናገር መብት አለኝ። ባልማርም ሚዲያ ከመጣ መናገር አይቀርም። ስለዚህ ከታችም ያላችሁ ከላይም አላችሁ የ12ኛ ክፍል ተማሪዎች ደንብ ስነ ስርዓታችሁ እንዲከበር ፈልጋለሁ። እኛ ስግደተ ለምጽ ያለን እናት ማልቀስ የለብንም። በስነ ስርዓት ተፈትኖ ክብራችሁ ተጠብቆ ነፃነታችሁ ተጠብቆ እንዲፈተኑ ይሄንን ጥያቄ ለዶክተር አህመድ እንዲደርስ ፈልጋለሁ፣ ይሄ መልእክት። ስለዚህ ከታችም ያላችሁ ከላይም ያላችሁ እባካችሁ 12ኛ ክፍል ተማሪዎች በደስታ ተፈትኖ ወጥቶ እንደገና ጎበዝ ተማሪ መደገፍ እያላችሁ መጣል የለባችሁ። አምናውን እንዳል ተማሪ ተጣለ። ለምን ይወድቃል? ጎበዝ ተማሪ አለ። በጣም የመጨረሻ ደካማ ተማሪ ደካማ ቢወድቅ በሚቀጥለው ተምሮ ያስተካክላል፣ ያሻሽላል። እንደገና ጎበዝ ተማሪ ምንድን ይሄ ተሰበረ ውጤት ጨምሬ ያመራል። ቀንና ማታ እያጠና የቤት ስራ እየሰራ ድጋሚ ሲወድቅ ውጤት ያመጣ ውጤት የለም ብላችሁ እንዳል ተማሪዎቹን ጥላችሁ እየታሰረ አሚና ያለቀስን እናት ያ ሁሉ እንባ ከላይ ያላችሁ ከታች ያላችሁ ዳንስቴ መንግስት ሰራተኞች፣ አስተማሪዎች ይሄ እንባ ለእናንተ አይድረስ። ዘንድሮ እባክህ ዶክተር አህመድ 12ኛ ተማሪ ስነ ስርዓታቸው መጠበቅ አለበት፣ እንደ ሀገር እንደ ህግ እንደ ኢትዮጵያነት። ስለዚህ በስነ ስርዓት እንዲፈተኑ ተፈትነው ውጤታቸው ጎበዝ ተማሪ ጎበዝ ተብሎ ነፃነታቸው ተጠብቆ ስነ ስርዓታቸው ተጠብቆ ተፈትኖ ጨርሶ ቦታ ተሰጥቶ ተምሮ ለእናት ለአባት ትከሻ እንዲሆን እባክህ ይሄ ጥያቄ ለዶክተር አህመድ እባክህ አባታችን ዶክተር እባክህ መንግስታችን አባታችን ይሄንን ጥያቄ ይሄንን መልእክት እንድሰማ ፈልጋለሁ። 12ኛ ክፍል ተማሪ በስነ ስርዓት በተከበረበት ሀገር ስነ ስርዓት ያለበት ሀገር እንደ ኢትዮጵያ
እንዲህ ኃያልነት ተፈትኖ እንዲያልቀርብ ጥሪ ያቀርባለሁ። እኔም በኢትዮጵያዊነቴ